በዛሬ ቪዲዮ በመጨረሻ የትምህርት ዘመን ወደ ቀጣይ ወይም ተከታይ ክፍል ለማለፍ ትምህርት ቤቱን ያስቀመጠው ውጤት ያመጡ ተማሪዎች ለማሳለፍ ምን ማድረግ እንዳለብን ምናይ ይሆናል። በመጀመሪያ ክፍት የነበረውን የትምህርት ዘመን ተዘግቶ አዲስ የትምህርት ዘመን መመዝገቡን ያረጋግጡ። አዲስ የትምህርት ዘመን እንዴት መመዝገብ እንደሚችሉ ለማወቅ የትምህርት ዘመን የሚመለከት ቪዲዮ ተመልሰው ይመልከቱ። ቀጥለው ኢንሮልመንት የሚለውን ይጫኑ። ከተዘረዘሩት ውስጥ ግሬድ ፕሮሞሽን የሚለውን በመምረጥ ይጫኑ። ቀጥለው በተከፈተው አዲስ ገጽ ላይ የዘጋነው የትምህርት ዘመን ላይ የነበሩ ተማሪዎች በየነበሩበት ክፍል ወይም ግሬድ ያሳያል። በገጹ ውስጥ ካለው ግሬድ በሚያሳየው ላይ የሚያሳልፉትን ግሬድ ይምረጡ። ቀጥለው ሴክሽን ይምረጡ። በዛ ክፍል ወይም ሴክሽን ያሉ ተማሪዎች ዝርዝር ያሳያል። ቀጥለው ከግራፉ ወይም ቻርት በኋላ ያለውን ሰንጠረዥ ላይ ያለፉትን ተማሪዎች ወደ የሚገቡበት ቀጣይ ግሬድ ወይም ክፍልና ሴክሽን ከዝርዝሩን በመምረጥ ፕሮሞት ስቱደንትስ የሚለውን በመጫን ተማሪዎቹ ወደ ቀጣይ ክፍል ማሳለፍ ወይም ፕሮሞት ማድረግ ይችላሉ።